ሁለት ልብስ ያለው አንዱን ለሌለው ያካፍል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ውድ የልዑል እግዚአብሔር ልጆች በልዑል እግዚአብሔር ስም እንደምን ዋላችሁ? ቸርነቱ የበዛ መዓቱ ያነሰ ልዑል እግዚአብሔር ስሙ እየተመሰገነ ይሁን። ሁለት ልብስ ያለው አንዱን ለሌለው ያካፍል። ሁለት እንጀራም ያለው አንዱን ለሌለው ያካፍል። የቅዱስ ሉቃስ ወንጌል ምዕራፍ 3 ቁጥር 11። እንግዲህ በዛሬው ቀን ስለዚህ ስለማካፈልና ስለ አለማካፈል የተደረገ ታሪክ ልነግራችሁ ተሰልፌያለሁ። የልዑል እግዚአብሔር ቸርነት ከእናንተ ጋር ይሁን። ትጠቀሙበታላችሁ። እስከ መጨረሻው ስሙት። ላይክ ሸር አድርጉ። በዛሬው ዕለት እንግዲህ እንደሚታወቀው የኢየሩሳሌሙ ኤጲስቆጶስ ቅዱስ ዮሐንስ እረፍቱ ነው ማለት ነው። ቅዱስ ዮሐንስና ቅዱስ ኤጲፋንዮስ በአባ ኤስድሮስ ገዳም በአንድነት ያደጉና የመነኮሱ በቅድስናቸው ወደር ያልነበራቸው እጅግ በጣም ከፍተኛ ተጋድሎ የተጋደሉ አባቶች ነበሩ ማለት ነው። ከጊዜ ቆይታ በኋላ ከፍተኛ ተጋድሏቸውን አባቶች አይተው ቅዱስ ኤጲፋንዮስን በቆጵሮስ ወይም ደግሞ የቆጵሮስ ኤጲስቆጶስ አድርገው ሾሙት ማለት ነው። ቅዱስ ኤጲፋንዮስ እንደተሾመ ደግሞ የወንድሙን ተጋድሎ ስለሚያውቅ የጓደኛውን ቅዱስ ዮሐንስን ደግሞ ለኢየሩሳሌም ኤጲስቆጶስ ሆኖ እንዲሾም አባቶችን አግባብቶ አሾመ ማለት ነው። የሹመቱ ፈቃደኛ መንፈስ ቅዱስ ቢሆንም እንኳን ነገር ግን መጀመሪያ ገንዘብን የማይወዱ ድሆችን ደግሞ የሚወዱ ለድሆች ማካፈልን የሚወዱ ራት እንኳን ኖሯቸው ምሳ ባይኖራቸው ምሳ ኖሯቸው ራት ባይኖራቸው ራታችን ይበቃናል ብለው ምሳቸውን የሚሰጡ ምሳም ራትም እንኳን ባይኖራቸው ያላቸውን ነገር ለድሆች የሚያካፍሉ እጅግ በጣም የታወቁ መናንያን ነበሩ ማለት ነው። ነገር ግን ሹመት የማያመጣው መዘዝ ስለሌለው በኋላ ላይ የኢየሩሳሌሙ ኤጲስቆጶስ ድሆቹን መርዳቱን ትቶ ቅዱስ ዮሐንስ ማለት ነው ለራሱ ምርጥ ምርጥ መኖሪያዎችን ጥሩ ጥሩ ምግቦችንና ጥሩ ጥሩ መመገቢያዎችን መስራት ጀመረ ይላል። ከመመገቢያ ዕቃዎቹ መካከል ከወርቅ የተሰራ ሰሃን፣ ከወርቅ የተሰራ ማንኪያ፣ ከወርቅ የተሰራ ሹካ፣ ከወርቅ የተሰራ ጭልፋ፣ ሌላምና ምኝታውንና እንደዚሁም ደግሞ ወንበሩን አመቻቸ ይላል። ቅንጡ ኑሮ መኖር ጀመረ። ይህንን የቆጵሮሱ ኤጲስቆጶስ ቅዱስ ኤጲፋንዮስ የጓደኛውን ድካምና የጓደኛውን በዓለም መታለልና ድሆችን መርሳት ሲሰማ ወደ ኢየሩሳሌም ልሳለም በማለት መጥቶ በጌታችን መቃብር በተሰራ ቤተ ክርስቲያን ቅዳሴ ሲያስቀድሱ አብረው ሲወያዩ ቆይተው ወደ ቅዱስ ዮሐንስ ወይም ደግሞ ወደ ኢየሩሳሌሙ ኤጲስቆጶስ ቤት ገቡ ይላል። ሲገቡ በወርቅ ሰሃን፣ በወርቅ ትሪ፣ በወርቅ ጭልፋና በወርቅ ማንኪያ አንበሻብሾ ለማስተናገድ ሞከረ ይላል። በዚህን ጊዜ የቆጵሮሱ ኤጲስቆጶስ ቅዱስ ኤጲፋንዮስ ደስተኛ አልሆነም። ለምንድን ነው ደስተኛ ያልሆነው ከተባለ እጅግ በጣም በርካታ ድሆች በኢየሩሳሌም ተቀምጠው እንዴት አንድ መነኩሴ ወይም ደግሞ አንድ ካህን እንዴት በወርቅ ሰሃን ይበላል? እንዴትስ በወርቅ ማንኪያ ይመገባል? እንዴትስ ደረጃውን በጠበቀ ወንበር ላይ ይቀመጣል? አንድ የቤተ ክርስቲያን አገልጋይ አፈር ላይ እየተኛ አፈር ላይ የተኙ ምዕመናንን መጎብኘት እየተገባው እንዴት እንዲህ ያደርጋል ብሎ እጅግ በጣም ውስጡ አዘነና ነገር ግን ወንድሙ ስለሆነ እንዳያስቀይመው ፈልጎ እንዳይቀየምበት የፈለገውም ደግሞ አፍቅሮ ቢጽ ወይም ደግሞ የወንድማማች መዋደድ እንዳይቀርበት ፈልጎ ወንጌል ከመስበክ ሰውን መውደድ፣ ወንጌል ከመስበክ ደግሞ እንደዚሁ ድሆችን ከመርዳት ሰውን መውደድ መጀመሪያ መቅደም ስላለበት ማለት ነው። በዚህን ጊዜ ወደ ሲመት ቦታው ወደ ቆጵሮስ ከተመለሰ በኋላ የቆጵሮስ አካባቢ ሹማምንቶችና ሽማግሌዎች በመስተንግዶ በእንግድነት መጥተውብኛልና እባክህ እነዛን የተዋቡ ዕቃዎችን ስደድልኝ ብሎ መልእክተኛ ላከ ወደ ጓደኛው ወደ ዮሐንስ ማለት ነው። ጓደኛውም ደግሞ በመለመኑ ደስ ብሎት ዕቃ ስላለው ደስ ብሎት እነዛ ቅንጡ ዕቃዎች ስላሉት በጣም ተደስቶ ላከለት ማለት ነው። የቆጵሮሱ ኤጲስቆጶስ ግን እነዛን ዕቃዎች ሽጦ ለድሆችና ለጦም አዳሪዎች በኢየሩሳሌሙ ኤጲስቆጶስ በቅዱስ ዮሐንስ ስም ለድሆች ሰጣቸው ይላል። ከዚህ በኋላ
ብዙ ጊዜ ዕቃዬን መልስልኝ እያለ መልእክተኛ ላከበት ይላል። ነገር ግን መጨረሻ ላይ ወደ ኢየሩሳሌም መጣ። የቆጵሮሱ ኤጲስቆጶስ በሚመጣ ጊዜ ዕቃዬን ስጠኝ ብሎ አንቆ ያዘው ይላል። የቆጵሮሱ ኤጲስቆጶስ ወደ እግዚአብሔር አመለከተ። ሁለት አይኖቹ የኢየሩሳሌሙ ኤጲስቆጶስ ታወሩ ይላል። ከዚህ በኋላ እጅግ በጣም አዘነ ይላል። ይሄኛው ኤጲስቆጶስ አባ ዮሐንስ ወይም ደግሞ የኢየሩሳሌሙ ኤጲስቆጶስ። የቆጵሮሱ ኤጲስቆጶስ ወደ እግዚአብሔር አመልክቶ አንድ አይኑን አዳነው። አንድ አይንህን እግዚአብሔር ይቅር ብሎሃል፣ አንድ አይንህ ግን ነፍስህን እንድታስብባት ጠፍታለች። ስለዚህ በምድር ላይ ድሆች የሚበሉት አጥተው የሚለብሱት አጥተው የሚጠለሉበት አጥተው አንተ በወርቅ ሰሃን መብላትህ ምን ማለት ነው? እነዛን ሳህኖችና እነዛን መጠቀሚያ ዕቃዎችን ሽጬ በስምህ መጽውቼልሃለሁ። ከእንግዲህ በኋላ ነፍስህን እንዳታጣ አንተ ወቅበት ብሎት ወደ አገሩ ወደ ቆጵሮስ ወደ ሲመት ሀገሩ ተመለሰ ይላል። ቅዱስ ዮሐንስም ከእንቅልፍ እንደሚነቃ ሰው ከእንቅልፉ ነቃ ነው የሚለው። በዛን ጊዜ ከዛሽ ቀን ጀምሮ እስከ ዕለተ ሞቱ ድረስ ስባሪ ሳንቲም እንኳን ሳይዝ ድሆችን ሲረዳ አብያተ ክርስቲያናትን ሲያገለግል ኖረ ነው የሚለው። በሚያርፍበት ሰዓት ዛሬ ሰኔ 13 ቀን ነው ያረፈው። በዚህም ጊዜ እቤት ሲገቡ ስባሪ ሳንቲም እንኳን አልተገኘበትም። ምክንያቱ ደግሞ የጓደኛውን የቅዱስ ኤጲፋንዮስን ምክር ሰምቶ በምጽዋት በትጋት በፍቅርና በትህትና የእግዚአብሔርን ምዕመናን ሲያገለግል ኑሮ መንግሥተ ሰማያትን ወረሰ ማለት ነው። ዛሬም አገልጋዮች፣ የመንግሥት ሹማምንቶች፣ የቤተ ክርስቲያን አገልጋዮች እኛም ብንሆን የቤተ ክርስቲያን አገልጋዮች፣ የመንግሥት ሹማምንቶች ድሆችን ልናያቸው ይገባናል። በተለይ ዛሬ ክረምት እየገባ ነው። ድሆቹ በየጎዳና ላይ የሚለብሱት አጥተው የሚጎርሱት አጥተው ያሉትን ልናስባቸው፣ አብያተ ክርስቲያናት ድሆችን ልታስብ ይገባል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የምናስተውልበትን አይነ ልቡና እግዚአብሔር ያብራልን።